በእያንዳንዳችን ጀርባ ያስጀመረንም የሚያስጨርሰንም ምህረት እንደሆነ ይናገር። የእግዚአብሔር ምህረት በእኔና በእናንተ ላይ እጅግ ታላቅ መሆኑን ይናገር። እግዚአብሔር እንዴት እጃችንን ይዞ ወደ ቤቱ እንዳመጣን፣ እንዴት እጃችንን ይዞ ወደ ትዳር ሕይወት እንደመራን፣ እንዴት እግዚአብሔር እጃችንን ይዞ ወደ ወላጅነት ሕይወት እንደከተተን የእግዚአብሔርን ቸርነት ጅማሬውን ፍጻሜው የእግዚአብሔርን ምህረት ይናገራል። ምህረት እንዴት እንደበዛልን፣ እንዴት ቸርነት እንደበዛል። ወገኖች ዘምራችሁ ተናግራችሁ የማትጨርሱት ነገር ቢኖር ምህረቱን ቸር ነው፣ ምህረቱም ለዘላለም ነው። በመጽሐፍ ቅዱስ ውስጥ እጅግ ከተደጋገሙ አረፍተ ነገሮች ግን ቸር ነው፣ ምህረቱም ለዘላለም ነው። እግዚአብሔር ግን እያሻገረ ያደርሷችኋል። ስለዚህ ይህንን መጀመሪያ አስቡ፣ ምህረቱን አስቡ። የቀረብህን አይደለም፣ የጎደለውን አይደለም፣ ህመምህን አይደለም። ብዙ የቀረብን አለ፣ ብዙ የጎደለብን ነገር አለ። አንደኛ ግን እንድናስብ እግዚአብሔር እንፈልገው ምኑን? ምህረቱን። እግዚአብሔር ይመስገን። ኢያሱ ምዕራፍ 24 ሁላችንም ኢያሱ ምዕራፍ 24 በጌታ በኢየሱስ ክርስቶስ ስም አነባለሁ። መጽሐፈ ኢያሱ ምዕራፍ 24 ከቁጥር 1 እስከ 15። ኢያሱም የእስራኤልን ነገድ ሁሉ ወደ ሴኬም ሰበሰበ። የእስራኤልንም ሽማግሌዎች አለቆቻቸውንም፣ ፈራጆቻቸውንም፣ ሹማምንቶቻቸውንም ጠራ። እነርሱም በእግዚአብሔር ፊት ቆሙ። ኢያሱም ለሕዝብ ሁሉ እንዲህ አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ አባቶቻችሁ የአብርሃምና የናኮር አባት ታራ አስቀድመው በወንዝ ማዶ ተቀመጡ፣ ሌሎችንም አማልክት አመለኩ። አባታችሁንም አብርሃምን ከወንዝ ማዶ ወስጄ በከነዓን ምድር ሁሉ መራሁት፣ ዘሩንም አበዛሁ፣ ይስሐቅንም ሰጠሁት። ለይስሐቅም ለያዕቆብና ኤሳውን ሰጠሁት። ለኤሳውም የሴይርን ተራራ ርስት አድርጌ ሰጠሁት። ያዕቆብም ልጆቹም ወደ ግብፅ ወረዱ። ሙሴንና አሮንንም ላክሁ። በመካከላቸውም እንዳደረግሁ ግብፅን ቀሰፍሁ። ከዚያም በኋላ አወጣኋቸው። አባቶቻችሁንም ከግብፅ አወጣኋቸው፣ ወደ ባሕሩም ደረሳችሁ። ግብፃውያንም አባቶቻችሁን በሰረገሎችና በፈረሰኞች እስከ ኤርትራ ባሕር ድረስ አባረሯቸው። ወደ እግዚአብሔርም በጮኹ ጊዜ በእናንተና በግብፃውያን መካከል ጨለማ አደረገ፣ ባሕሩንም መለሰባቸው፣ አሰጠማቸውም። ዓይኖቻችሁም በግብፅ ያደረግሁትን አዩ። በምድረ በዳም ብዙ ጊዜ ተቀመጣችሁ። እኔም በዮርዳኖስ ማዶ ወደ ተቀመጡት ወደ አሞራውያን ምድር አመጣኋችሁ። ከእናንተም ጋር ተዋጉ፣ አሳልፌም በእጃችሁ ሰጠኋችሁ። ምድራቸውንም ወረሳችሁ፣ ከፊታችሁም አጠፋኋቸው። የሞዓብም ንጉሥ የሴፎር ልጅ ባላቅ ተነስቶ ከእስራኤል ጋር ተዋጋ። እንዲረግማችሁም የቤሮን ልጅ በለዓምን ልኮ አስጠራው። እኔ ግን በለዓምን መስማት አልወደድሁም። እርሱም ፈጽሞ ባረካችሁ፣ እኔም ከእጁ አዳንኋችሁ። ዮርዳኖስንም ተሻገራችሁ፣ ወደ ኢያሪኮም መጣችሁ። የኢያሪኮም ሰዎች አሞራዊው፣ ፌርዛዊው፣ ከነዓናዊው፣ ኬጢያዊው፣ ጌርሳዊው፣ ኤዊያዊው፣ ኢያቡሳዊው ተዋጓችሁ፣ አሳልፌም በእጃችሁ ሰጠኋችሁ። በፊታችሁም ተርብ ሰደርሁ፣ በሰይፍም በቀስትም ሳይሆን ሁለቱም የአሞራውያንን ነገሥታት ከፊታችሁ አሳደዳቸው። ያልደከማችሁበትንም ምድር ያልሰራችኋቸውም ከተሞች ሰጠኋችሁ፣ ተቀመጣችሁባቸው። ካልተከላችኋቸውም ከወይንና ከወይራ በላችሁ። አሁንም እግዚአብሔርን ፍሩ፣ በፍጹምም በእውነተኛም ልብ አምልኩት። አባቶቻችሁም በወንዝ ማዶ በግብፅ ውስጥ ያመለኳቸውን አማልክት ከእናንተ አርቁ፣ እግዚአብሔርንም አምልኩ። እግዚአብሔርንም ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይም በምድራቸው ያላችሁባቸውን የአሞራውያንን አማልክት ታመልኩ እንደሆነ
የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። ይሄ የሚያስደንቅ የአንድ ሰው የህይወት የአገልግሎት የመጨረሻው ቻፕተር ነው። በሁላችንም ህይወት ውስጥ ጅማሬ ያለ፣ ፍጻሜ ያለ። በዚህ መጽሐፍ እግዚአብሔርን ያገለገለ እንደ ልቡ የሆነ አንድ የእግዚአብሔር ባሪያ ኢያሱ የተባለ humble beginning እግዚአብሔር የተደሰተበት ከፒር ፕሬዠር ከዘመኑ አመፅ ተርፎ ለስለላ ከተላከበት ጊዜ ጀምሮ የሚታየውን ያላየ እግዚአብሔርን ያየ፣ የሚሰማውን ያላመነ ግን ሊመጣ ያለውን ያመነ የኢያሱ ታሪክ ነው። ኢያሱ በእግዚአብሔር መንግስት ውስጥ ከጦር ጀነራሎች አንዱ ነው እና የዚህ ሰው ህይወት ነው ባዮግራፊውን ቢጻፍ ብዬ አስባለሁ። በወንዶች ህብረት መጀመሪያውን እያጠናን ነው የባዮግራፊውን። ኢያሱ ምዕራፍ 1 ኢያሱ ምዕራፍ 1 እግዚአብሔር ሲገናኘው ወደ አገልግሎት የመጀመሪያ ምዕራፍ ሲያስገባው እግዚአብሔር እንዴት እጁን ይዞ እንዳስገባው፣ እግዚአብሔር እንዴት እጃችንን ይዞ ወደ ቤቱ እንዳመጣን፣ እንዴት እጃችንን ይዞ ወደ ትዳር ህይወት እንደመራን፣ እንዴት እግዚአብሔር እጃችንን ይዞ ወደ ወላጅነት ህይወት እንደከተተን የእግዚአብሔርን ቸርነት ጅማሬውን እያየን ነው። እዚህ ላይ ፍጻሜውን ነው የምናየው። ፍጻሜው የመጀመሪያው ክፍል አሁን እስካነበብነው ድረስ የእግዚአብሔርን ምሕረት ይናገራል። ከእያንዳንዳችን ጀርባ ያስጀመረንም የሚያስጨርሰንም ምሕረት እንደሆነ ይናገራል። የእግዚአብሔር ምሕረት በእኔና በእናንተ ላይ እጅግ ታላቅ መሆኑን ይናገራል። ስለዚህ እግዚአብሔር ሕዝቤን ሰብስባለው፣ ሕዝቡን ሰበሰበ፣ አለቆችን፣ ታላላቆችን። ሁሉም ግን እንደ አንድ ሰው ምን አደረጉ? በእግዚአብሔር ፊት ቆሙ። በእግዚአብሔር ፊት መቆም ይብዛላችሁ። ሌላ ቦታ ተቀመጡ፣ እረፉ ተብሏል። እኔም አምላክ እንደሆንኩ እወቁ ተብሏል። በእግዚአብሔር ፊት ግን የምትቆሙና የምትንበረከኩ ያድርጋችሁ። ወይም ደግሞ በእግዚአብሔር ፊት የምትሮጡ በፊት የተመላለስ እንዳለው ማለት ነው። ስለዚህ ይጠራና ወደ ዋናው ነጥቡ አይደለም የሚሄደው። መጀመሪያ ላይ ወደ እግዚአብሔር ምሕረት ይደረድራል። ከአብርሃም ጀምሮ ከታራ የአብርሃምን ቤተሰብ ገና የማናምን ሆነን ሳለን እንዴት እንዳገኘን ራሳችሁን አስቡት። በዚህ ታሪክ ውስጥ ነው ያለሁበት። በዚህ ታሪክ ውስጥ ያለችበት ምናልባት እምነታቸው የሁለት የሶስት ጀነሬሽን ሊሆን ይችላል። እኔ ላይ ነው የተጀመረው። የኔ ግን የፂም እየገፋ ከሄደ አለ ታራ አለ፣ የእናንተም ውስጥ አለ። ስለዚህ ከየት እንደተጀመረ ይዘረዝርላቸዋል። እግዚአብሔር በምሕረቱ እንዴት አባታችንን አብርሃምን እንዳወጣው፣ እንዴት በሕይወቱ ከተነሱበት በአብርሃም ላይ፣ በይስሐቅ ላይ፣ በያዕቆብ ላይ፣ በሙሴ ላይ፣ በትውልዱ ላይ ከተነሱ እግዚአብሔር እንዴት እንደታደጋቸው ይዘረዝራል። አያችሁ ወገኖቼ፣ በመጀመሪያ እግዚአብሔር ሰውን ሲገናኘው ከየት እንዳነሳ እንድታስብ ይፈልጋል። ከየት ካለዛ የሰው ሕይወት በጣም ከባድ ነው። እስራኤሎች ብዙ የተቸገሩት ከየት እንዳነሳቸው መርሳታቸው ነው። ረሱት ይላል። ሥራውንም ረሱ። ለአባቶቻቸው ያደረገውን ታላቅ ተአምራት ሁሉ ረሱ። በክርስትናም ሕይወት በታማኝነት የሚያቆማችሁ ነገር እግዚአብሔር ከጀርባ ያደረገውን አለመርሳት። ስለዚህ ምን ይላቸዋል? ይሄን ሁሉ ያደረገው እግዚአብሔር ነው። የጦር ተዋጊ እኮ ነው። በሙሴ እግር ስር ያደገ ሰው ነው። የሙሴ እንደውም አገልጋይ ነው የሚባለው እና ግን ተዋጊ ነው። ሙሴ ጥቂት ጦርነቶች ነው የተዋጋው በስጋ። ይሄ ግን 34 35 ጦርነቶች አሁን ሲዘረዝራቸው አይታችኋል። እነ ፌርዛውያን እነዚህ ሁሉ ተዋግቶ ያለፈ ነው። እናንተ አድዋ ምናምን እያላችሁ እንደምትቆጥሩት ማለት ነው። እግዚአብሔር ከፊታችሁ ወጥቶ ይህንን ሁሉ አድርጓል። እኔ ያደረግኩ አይልም፣ እኔ መራኋችሁ አይልም። እግዚአብሔር ግን
እያሻገረ እዚያ አድርሷችኋል። ስለዚህ ይህንን መጀመሪያ አስቡ። ይሄ ታሪክ የአንድ ቤተሰብ ታሪክ ነው። ዛሬ የቤተሰብ ፕሮግራም ነው ታውቃላችሁ። ግን ማንም ቤተሰብ ስለ ቤተሰብ ከማሰቡ በፊት ስለ ራሱ ማሰብ አለ። መልካም ቤተሰብ የሚሆነው ያንተን ማንነት ካረሳ ነው። ከየት እንዳነሳ ምሕረት እንዴት እንደበዛለን፣ እንዴት ቸርነት እንደበዛለን። ወገኖች ዘምራችሁ ተናግራችሁ የማትጨርሱት ነገር ቢኖር ምሕረቱን ነው። ምሕረቱን ቸር ነው፣ ምሕረቱም ለዘላለም ነው። በመጽሐፍ ቅዱስ ውስጥ እጅግ ከተደጋገሙ አረፍተ ነገሮች፣ ቃል ብዙ ይደገማል። እጅግ ከተደጋገሙ አረፍተ ነገሮች ግን ቸር ነው ምሕረቱም ለዘላለም ነው እንድትሰሙኝ እፈልጋለሁ። ታንኪዩ። ቸር ነው ምሕረቱም ለዘላለም ነው። ወገኖቼ ቸርነቱን ምሕረቱን ካላሰብን አሁን ወደሚመጣበት መልእክት መሄድ አስቸጋሪ ነው። ስለዚህ የመጀመሪያው ነገር ወደ ኋላ ያሳያቸውና እግዚአብሔር እንዲህ አድርጎ ከማታምንበት ከድቅድቅ ጨለማ ወደሚደነቅ ብርሃን አመጣ። ወደሚደነቅ ብርሃን ደግሞ አምጥቶ ጠላት በተዋጋ ጊዜ መንገድ ላይ አልተወም። ተሸከመህ፣ በክንፉ ጋረደህ፣ በዘላለም ክንዶቹ ተሸከመህ፣ እዚህ አድርሷችኋል። ይሄ ሁሉ ጠላት አለ። ወገኖቼ አይናችሁ ከተገለጠ ዛሬን ያያችሁት በእግዚአብሔር ምሕረት ብቻ እንደሆነ ታውቃላችሁ። በሌሊቱ ላይ የነበረውን ፍላጻ እግዚአብሔር አይኖቻችንን ከፍቶ ቢያሳየን አምልኮ አይበቃንም፣ አገልግሎት አይበቃንም፣ ህይወት ሲሪየስ ይሆንብናል። አሁን እንዳለችው እቺ ብላቴና ሲሪየስ የሆነ ህይወት ጆይ አምልኮ ስትመራ ጆዋና ያለችውን ሰምታችኋል አይደል? ሌት ዩ ቢ ሲሪየስ ኢንቱ አወር ላይፍ። ሚስታችሁ ሲሪየስ ነች ለእናንተ ማለት ሪል ነች። እግዚአብሔር ከሷ የበለጠ ከባልሽ የበለጠ ሪል ነው። እና ኢያሱ ወደ ኋላ ይወስዳቸውና መጀመሪያ ምሕረቱን ያሳስባቸዋል። የመጀመሪያው ነጥብ ምሕረቱን አስቡ። ምሕረቱን አስቡ። ጎን ያለውን ሰው ባካችሁ ምሕረቱን አስቡ። የቀረብህን አይደለም፣ የጎደለውን አይደለም፣ ህመምህን አይደለም። ብዙ የቀረብን አለ፣ ብዙ የጎደለብን ነገር አለ። አንደኛ ግን እንድናስብ እግዚአብሔር የሚፈልገው ምኑን ነው? ጮክ ብላችሁ ምሕረቱን። ምሕረትህ ከህይወት ይሻላልና አመሰግንሃለሁ አለ ባሪያ። ምሕረትህ ከህይወት ማለት በህይወት ከሚሰጡ ነገሮች ከቤት፣ ከመኪና፣ ከልጅ ማን ይሻላል? ምሕረቱ ይሻላል። ሃሌሉያ! ያቆመን ምሕረቱ ስለሆነ ማለት ነው። ስለዚህ ምሕረቱን አስብ ይለዋል። ምሕረቱን አስብ። ከዛ ደግሞ የሰው ስራ የለበትም ማለት ሰዎች ምልክት ሆነናል፣ ግን እዚያ ያደረሳችሁ እግዚአብሔር ነው። ብዙ ውጊያ ተዋግታችኋል። በህይወታችሁ ብዙ ሰዎች ይመጣሉ ወደ እናንተ ህይወት፣ ይረዷችኋል። እግዚአብሔር ይመስገን ስለነሱ። ከነሱ ጀርባ ግን ያለው እግዚአብሔር ነው። ስሙ ይባረክ። ከአብርሃም ጀምሮ ይህን ያደረገው አብርሃም ከጥሪው ጀምሮ እስከ ዛሬ ድረስ እሱ ነው። ስለዚህ ምሕረቱንና የተደረገላችሁ በእናንተ ላይ የወጣውን ጸጋና ምሕረት አስቡ። ወደሚቀጥለው ምዕራፍ መልእክት ከመምጣቱ በፊት ከ1 እስከ 12 13 ድረስ የሚናገረው ምሕረቱን። የአንድ ሰው ህይወት ሲዘጋ እንዲህ ነው መሆን ያለበት። የህይወት ታሪካችንን ብንጽፍ ወደፊት ጥሩ ነው ብዬ ነው ማምነው። እኔ በእያንዳንዱ ሰው ውስጥ አንድ መጽሐፍ ቢያንስ አለ ብዬ አምናለሁ። በእያንዳንዱ አሁን ፍቅር ያደረገላት ብቻ ቢጻፍ አንድ መጽሐፍ አይሆንም። ፍቅር ከመጽሐፍ በላይ አይደለም። ጌታ ያደረገልን ነገር ቸርነቱ፣ ምሕረቱ እንዴት እንደተሸከመ ቅድም እኮ እንዳልነው የቤት ኪራይ ብቻ አልኩ እንጂ ተርበን ምናውቃለን እኮ አይደለ እንዴ? ደግሞ አንዳንዶቻችሁ ደግሞ የሚበላ ሞልቶ ጤናታችሁ የተራባችሁ አላችሁ። ምሕረቱ ብቻ ግማሽ መጽሐፍ ይውሰድ። መጽሐፋችሁን ከጻፋችሁ ምሕረቱ ግማሹን ይውሰድ። ግማሹን የሚያስታውሳቸው ምሕረቱ ነው። ሁለተኛው ነጥብ ግን እንዲህ ይላቸዋል። ሁለተኛው ነጥብ ሁላችሁም መጽሐፍ ቅዱሳችሁን እዩና እንዲህ ይላል። ዮርዳኖስን ተሻግራችሁ ወደ ኢያሪኮ መጣችሁ። የኢያሪኮ ሰዎች አሞራዊው፣ ፈርዛዊው፣ ከናዊው፣ ኬጢያዊው፣ ጌርሳዊው፣ ኢያዊው፣ ኢያቡሳዊው ተዋጓችሁ፣ አሳልፌን በእጃችሁ ሰጠኋቸው። እነዚህ በአንድ አረፍተ ነገር በአንድ ቃል የተነገሩ ነገሮች የዓመታት ምሕረት ውጤቶች ናቸው። እንዲህ ቀላል አይደሉም።
አሁን የእስራኤልን ታሪክ ሄዳችሁ ብትሰሙ ሲነግሯችሁ ብዙ ደም የፈሰሰበት ነው፣ ግን ብዙ ምሕረት ነው። ሰጠኋችሁ፣ በፊታችሁም ተርብ ሰደድኩ፣ በሰይፍም በቀስትም ሳይሆን ሁለቱንም የአሞራውያን ነገሥታት ከፊታችሁ አሳደድኳችሁ። ከዛ ይልና ስሙኝ፣ አንዳንዶቻችሁ በጣም ያስፈልጋችኋል። ያልደከማችሁበትን ምድር። ይህን ማይክሮፎን የሰጠን ማን ነው? ጌታ ስሙ ይባረክ። አባቶቻችን እየጮሁ ነው። አሁን ኢያሱ ህዝቡን ሰበሰበ አይደል? ስንት ህዝብ እንደተሰበሰበ እስኪያስቡ። በምኑ ነው የሚናገረው? በድምፁ። ጌታ ይመስገን። እና አቢሻን እዛ ያሉትን ፍሬ ጌታ ብርክ ያርጋችሁ። ያልደከማችሁበትን ምድር፣ ያልሰራችኋቸውን ከተማ ሰጠዋችሁ። አሜሪካ ደክመህበታል፣ አያቶች ተዋግተውበታል። እንኳን አያቶች ልጆች እስከዛሬ እየተዋጉ ነው። የሀገራችን እርስ በርስ ነው። አያችሁ፣ ያኛው አዚም አለው። እግዚአብሔር ግን ምንድን ነው የሚለው? ያልተዋጋችሁባቸውን ያልደከማችሁባቸውን እንደዚህም ሰጠኋችሁ። ከተሞች ያልሰራችሁን ከወይንና ከወይራ በላችሁ፣ ካልተከላችኋቸው ፍሩት ገዝታችሁ ስትበሉ ምንድን ነው የሚሰማችሁ? ገንዘቤ እናመጣ ነው የምትለው? የእግዚአብሔር ምሕረት። እባካችሁ ምሕረቱ ይግነንባችሁ። ለሜሬጅ በጣም ቤስት ሜሬጅ የሚሆነው ምሕረት የሚያገኑ ሁለት ሰዎች እንደሆኑ ታውቃላችሁ። ካለዛ የጎደለበትን ጎድን እየቆጠረ የሚኖር ሰው በጣም አስቸጋሪ ነው። የጎደለባትን ደግሞ እየቆጠረች የምትኖር እህት በጣም አስቸጋሪ ነች። አንዴ እንደተባለው ማለት ነው ሔዋን አዳምን ከሌላ ሰው ጋር ነው እያመሸ የምትመጣው፣ በጣም እየቆየ ነው። እሱ ወርቅ አልኮሊክ ነበር ታውቃላችሁና፣ ኧረ ሴትም የለም። ምክንያት ከፈለጋችሁ ምክንያት አይጠፋም እኮ። ከዛ በኋላ ቼክ ታደርገዋለች እና ስለዚህ ጎድኑን ነው እሷ የምትቆጥረው። አያችሁ፣ ሌላ የእሷ ፎርሙላ የለም እንኳን እንዳይባል ጎድኑን ቼክ ታደርግ። ምክንያቱም አዳም ከፈለገ ጎድን አውጥቶ የሚሰራ መስሏት ማለት ነው፣ ግን አልተገኘበትም። እና አንዲት እህት ባሏ ላይ ጸጉር አየች አሉ። በዚህ ዘመን ያው ብዙ ጸጉር ሊኖርብን ይችላል አይደል? የእኛም ያልሆነ የእናንተም ያልሆነ ጸጉር ስላለ ማለት እና እሷ ደግሞ ጸጉር አይተበቃ ከዛን ጀምሮ ሴንሰቲቭ ሆነች አሉና እና አንዳንድ ቀን ግን ምንም ጸጉር ካልተገኘ ደግሞ ብለህ ከመላጣ ሴት ጋር ነው ያመሸ ያትላል። ማለት ኮምፕሌን ለማድረግ በጣም ቀላል ነው። ኮምፕሌን ማድረግ እጅግ ቀላሉ ነገር ነው። በቃ ቀላሉ ነገር ኮምፕሌን ማድረግ ነው። ሴጣንም የመጀመሪያው የፈለሰፈው ርዕስ ከእግዚአብሔር ርዕስ ለመውጣት ኮምፕሌን መፈለግ ነው። አንድ የማትበላ ፈልጎ አገኘ፣ ከሚሊየን እጽዋትና ከሚሊየን ፍራፍሬ ማለት ነው። ግን ምሕረት ያለበት ቤት በጌታ በኢየሱስ የምሕረት ሰው ያደርጋችሁ። ሰሞኑን አንድ ሴት እያየው ነበር። ለባሏ ትነግረዋል፣ ይቅርታ ና ግን ማድረግ የሚጨቀጭቅህ ለምን ይመስላል አለኝ። ለምንድን ነው አልገባኛል። እንደዛ ካላረኩ ኢፌክቲቭሊ ኃላፊነቴን የተወጣው አይመስለኝም ማለት። እህቶች ሞር በቃ ማለት እናንተ አይደላችሁ ማቃለውና፣ ግን እንደዛ ሆኜ ነው ባክን። ደግሞ ተደጋጋሚ መልእክት ሰማሁ። አንዲት ደግሞ ሴት ዛሬ ማለዳ ነው እሷ እንደውም የሰማኋትና፣ እህቶች ባላችሁን አትጨቅጭቁ። መጨቅጨቅ ምን ማለት ነው ብላ እሷ አንዱ ማቋረጥ ነው አለች። እየተናገሩ ማቋረጥ ነው። ይህ ሁላችንም ቤት ይደረጋል አይደለም? ይደረጋል፣ አውቶማቲክ ነው። ምንም ግን ምንድን ነው እህቶች የሚያስቡት? ማስተካከላቸው ነው አይደል? ወንዱ ግን ምን ብሎ ይወስደዋል አለች ይህች እህት። በጣም ነው የተመቸችኝ። የእኔ ንግግር ከአንተ ንግግር የተሻለ የሚል መልእክት ነው ለሱ የሚያስተላልፈው። ስለዚህ ሪስፔክትድ እንዳልሆነ ነው የሚገባው አለ። እህቶች ልብ አድርጉና ውሰዱላት። በጣም ትክክል። አሁን እኔ እያወራን በጣም መልካም ሚስት እንደሆነች ማረጋገጫ ያስፈልገኛል? አያስፈልገኝም። እውነቴን ነው። ግን አንዳንድ እየተናገር ቆይ ምናምን ስትለኝ ቆይ ልጨርስ ሀሳቤ እንዳይጠፋብኝ፣ እሷ ደግሞ ይሄኛው ሀሳብማ ከጠፋብህ እኔ እረሳዋለሁ እና ምን እላታለሁ? ከረሳሽው መልካም ነው፣ ኢምፖርታንት አይደለም ማለት ነው። በጣም ኢምፖርታንት ከሆነ እኮ አይረሳም። እና ኮምፕሌን ላርግ ካላችሁ በጣም ብዙ ነገር አለ። ወንዶችስ ኮምፕሌን ላርግ ካሉ በስመ አብ ብዛቱ፣ በልጆቹ፣ በቤቱ ጽዳት፣ በአለባበሷ፣ በምናምን በቃ የምህረት ሰውስ በብርድ ልብስ እንኳ ቢያት ብርድ ልብስ እንዲህ እንደሚያምርብሽ አላውቅም ብትሏት
እውነቴን እኮ ነው የምላችሁ። ምህረት ባለበት ቤት እረፍትና ሰላም አለ። ይህ ዋናው ተቆጣጣሪ ሆኖ ግን የአዲስ አበባ ተቆጣጣሪዎች ማለት ነው። አዲስ አበባ ተቆጣጣሪ መንጃ ፈቃድ ብቻ አይጠይቋቸው። አንዳንዶቹ በርዝ ሰርተፊኬት ሊጠይቋችሁ ይችላል፣ ምክንያት ሲፈልጉ ማለት ነው። እውነቴን ነው የምላችሁ ማለት እኔ ያለፈው የሄድኩ ጊዜ የወንድሜ መኪና አስቁሞ እየሰማሁ ነው። እኔም ጋር የሚጠይቀው ጥያቄ በጣም የሚገርም ነው። በቃ በጣም የሚገርም ማለት። ስለዚህ ምህረትን ሰው የማይቆጥር ከሆነ ከባድ ነው። በጌታ በኢየሱስ ስም የምህረት ሰው ያደርጋችሁ። ይሄ ደግሞ እንደ ሀገር ነው የምለው፣ እንደ ሀገር አሜሪካ ውሰዷት። የተባረከች የሆነችው በዚህ ምክንያት ነው። ያለፉትን አባቶች ሲያስቡ በደላቸውን አይደለም ሞር የሚያዩት። ለዚህ ነው ዘ ፋዘርስ የሚሏቸው። ዘ ፋውንዲንግ ፋዘርስ ግን ታሪካቸውን አንብቡ፣ ስንት ስህተት አለባቸው። እግዚአብሔር እንደዚህ ነው፣ እንደኛ ባህል አይደለም። እግዚአብሔር ወደ አዲስ ኪዳን ነው። እኔ በጣም ጌታን በጣም ከምዝናናበትና ነፍሴ ሐሴት ከምታደርጉ ሰዎች ሲመሰጋገኑ መስማት ነው። በጣም ነው ደስ የሚል። ብዙ መልካም ያደረጉ ሴቶች አሉ። አንቺ ግን በምን አየ? ሁሉንም ሴት ይሁን ሰለሞን ነው ብዙ አይቷል እንበል። ኦኬ፣ ግን አመስጋኝ ነው ማለት ነው። ጌታ ይመስገን፣ አመስጋኝ ነው ማለት ነው። አሜን። እግዚአብሔርን ደስ አይነት አምላክ ነው። አሁን የነበረው ስብሰባ ላይ አባቶችን ኦነር ተደረገ። በኢትዮጵያ ወንጌላውያን ቤተክርስቲያን እንዲህ አልተለመድምና ነፍሴ ሐሴት ነው ያደረገች። ከረጅም ጊዜ ጀምሮ ጸሎቴም ደግሞ እዛ አካባቢ ይሄ ነበረ። እኔ በቃ አንተን አባቶችን ኦነር ተደርጎ እናንተ እናቶችን ጭምር 2 እናቶች 2 አባቶች ምን አስታወሰኝ መሰላችሁ? እየነገርኳቸው ነበር። አዲስ ኪዳንን አስታወሰኝ። አዲስ ኪዳን ከሚገርመኝ ማንነቱ ዳዊትን ያመጣና እንደ ልቤ የሆነ የሴት ልጅ ዳዊትን አገኝ። እንዴት እንደ ልቡ ያልሆነበት ጊዜ ነበር? በጣም ብዙ ጊዜ እኮ የእምነት አባት ይልና ሳምሶን እንዴት ነው የነበረው? ያገለገለበትም የወደቀበትም ጊዜ አለ አይደል? እግዚአብሔር ግን ምኑን ነው የሚፈልገው? በጎ ጎኑን። ይኸውላችሁ የምህረት ሰዎች ስትሆኑ የጎደለውን አይደለም የምታዩት። የምህረት ተቃራኒ ደግሞ የሚያሳያችሁ ምኑን? የጎደለውን ነው። ስለዚህ ለእስራኤል ሕዝብ እግዚአብሔር ማጉረምረማቸውን ስለሚያውቅ የእስራኤል አንዱ ችግር ማጉረምረም ነበረ። በበረሃ ያስቀራቸው፣ በምድረ በዳ ያስቀራቸው፣ ተናዳፊ እባብ የበላቸው በምንድን ነው ብትሉ? ማጉረምረም። በምን ያጉረመርማሉ? በግብፅ ሽንኩርት፣ በግብፅ ዱባ። ካንማችን ላጉረምርም ካልክ እኮ መና እየተመገብክ አንዳንድ ቤትም ከሆነ እንደዚህ በየቀኑ ስጋ ነው እንደምታቀርብ የምትሉት ኖር ይሆናል። ወገኖች መርጠህ ብላ ግን አታጉረምርም እባክህ። በጌታ በኢየሱስም የምህረት ሰዎች ያደርጋችሁ። ስለዚህ እግዚአብሔር ምንድነው የሚፈልገው? ልክ እንደ አዲስ ኪዳን እንዳልኳችሁ እነዚህን አባቶች ብሎ ዕብራውያን ያስቀመጠው ታሪካቸውን የሚጠቅሳቸው ሁሉ ሰዎች ምናቸውን ነው እግዚአብሔር የሚያየው? ያተረፉትን፣ የተመቹትን፣ የደከሙበትን አይደል? ኢያሱም አሁን እንዲህ ነው የሚያደርገው። አያችሁ፣ ወደ ኋላ ተመልሰ ሴጣን እየከሰሰህና ሰው እየከሰስክ እንድትኖር ነው የሚፈልገው። በኢያሱ በኩል ግን እግዚአብሔር ምንድን ነው የሚላቸው? ያደረገላችሁን አስቡ። ብዙ እኮ አለ። ኢያሱን ምዕራፍ 4፣ 6 ምናምን እኮ ስታነቡ እርም ይዘው ህዝቡን አላንቀሳቀስ ያሉ እኮ ነበሩ። ያን አይደለም የሚቆጥረው። እግዚአብሔር ያደረገላችሁን ምህረት አስቡ። የመጀመሪያው ነገር እንደ ቤተሰብ እግዚአብሔር ያደረገላችሁን ምህረት አስቡ። ዛሬ ያከበራችሁም ሌሎቻችሁም ስትሄዱ ወደምትሄዱበት ያደረገላችሁን ምህረት አስቡ። የተሸከማችሁን ምህረት አስቡ። አንድ ሰው በጣም ነው ኮምፕሌን በማድረግ ይታወቃልና ካውንስለሩ በደንብ አናገራቸውና እስኪ ጠንካራ ጎኑን ንገርኝ አለ። ተናገረች እሷ። አንተ ደግሞ ጠንካራ ጎኗን ሲባል እኔ አልዋሽም በእግዚአብሔር ፊት ምንም የለም ማለት። ጠንካራ ጎን የሌለው ሰው ይኖራል በምድር ላይ? ሰውየው እግዚአብሔር ጥበብ የሰጠው ሰው ስለሆነ አሰበና ይቅርታ ተገላቢጦች ነው፣ እሷ ነች ያላመሰገነችውና የሰጠሽን ጎድን እንኳን አስቢ ያላታል ማለት በቃ ከጎድኑ ስለተገኘሽ ምሳሌ ነው። ግን በእናንተ ህይወት ከማንም ሰው ይልቅ ቸርነት ያደረገላችሁ ሰው ሚስታችሁ፣ ባላችሁ የፈለገ የጎዳ እንኳ ቢኖር ከሌላው ሰው ይልቅ ሞር አድርጓል። ከሌላው ሰው ይልቅ
ቸርነት አድርጓል። አብረን ስለምንኖር እንትኑ አንዳንዴ ዳሜጁ ቢኖርም ማለት ነው፣ ግን እይታችን ይወስናል። እግዚአብሔር የምህረት ሰዎች ያደርግልን። አንድ ባል ሞቱና ወደ ሰሜን ሚስትየው ስታለቅስ ማን ይግረፈኝ እያለች አለቀሰች። አያችሁ፣ ሰው በበጎ ጎን ማየት ከፈለገ ድካሙን እንኳ ማየት ይችላል እላችሁ ነው። እግዚአብሔር በኢያሱ በኩል የሚለው ይሄን በጎነት አስቡ ይልና ወደ ሁለተኛው ክፍል ይመጣል። አሁን ስሙን። ይሄንን ሁሉ ካለ በኋላ እንዲህ አለ ከቁጥር 14 ጀምሮ። አሁንም አለ እስካሁን ድረስ ያለፈውን ነበር የሚናገረው። ከቁጥር 14 ጀምሮ ግን አሁንም ስለ ወደፊቱ እግዚአብሔር ስለ ትናንት አይደለም ሞር የሚገደው። የትናንት ተመክሯችን ጠባሳም ቢሆን የትናንት ተመክሯችን ውድቀትም ቢሆን እግዚአብሔር በዛ ውስጥ እንድንኖር አይፈልግም። በፍጹም በደል እየቆጠር እንድንኖር አይፈልግም። ድካም እየቆጠር እንድንኖር አይፈልግም። በሰይጣን ክስ እየማቀቅን እንድንኖር አይፈልግም። አሁንም ይላል የወደፊቱን ሲያሳያቸው ማለት ነው። ይሄ የመጨረሻው መጽሐፉ ነው። ከዚህ በኋላ ሶስተኛው ነጥቤን እናገርና ጨርሳለሁ። አይዟችሁ፣ ስለ ሌጋሲው ትንሽ እናገራል። ያለፈውን በምህረት ይዘጋና አሁን ደግሞ አደራውን እንደዚህ ብሎ ይናገራል። አሁንም እግዚአብሔርን ፍሩ፣ በፍጹምም በእውነተኛ ልብ አምልኩት። አባቶቻችሁም በወንዝ ማዶ በግብፅ ውስጥ ያመለኳቸውን አማልክት ከእናንተ አርቁ፣ እግዚአብሔርንም አምልኩ። ከቁጥር 14 ጀምሮ ስለ አምልኮ ስንት እንደተጠቀሰ እንድታዩልኝ እፈልጋለሁ። ስንት አለ ባካችሁ እስኪ ንገሩ። ከቁጥር 14 እና 15 ስንት አምልኮ አለ? ቢያንስ 7 አምልኮ ታያላችሁ። በትንሹ እኮ ነው። እንዲህ ይላል ይላል 14 በፍጹም በእውነተኛ ልብ አምልኩት። 1 አባቶቻችሁ በወንዝ ማዶ በግብፅ ውስጥ ያመለኳቸውን አማልክት ከእናንተ አርቁ። 2 እግዚአብሔርን አምልኩ። 3 15 ላይ እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ። 4 አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይ በምድራቸው ያላችሁበትን ያማራውን አማልክት ታመልኩ እንደሆነ ምረጡ። 6 7 የምታመልኩትን ዛሬ ምረጡ። 8 እኔና ቤቴ ግን እግዚአብሔርን እናመልካለን። የአንድ ቤተሰብ ዋና ኃላፊነት አምልኮ ነው። አሁን ለሕዝቡ አደራ እየሰጠ ነው። አንድ ነገር እያላቸው ነው። በዘመናችሁ እግዚአብሔር ተሸክሞ እዚህ አድርሷችኋል። በሲንግል ቢሆን ተሸክመዋል፣ ከነ ልጆች ቢሆን ተሸክመዋል፣ ልጆች ከወጡ በኋላ ተሸክመዋል። ከዚህ ጊዜ በኋላ የሚመጣውን ግን እግዚአብሔርን ምን አድርጉት? አምልኩት። የአምልኮ ዓመት ነው ይሄ ለእኛ ቤተ ክርስቲያን አይደል? በቤታችሁ እግዚአብሔር ይመለክ። If you have no desire to worship the Lord, choose today whom you will worship. Whether it be the gods whom your ancestors worship beyond the Euphrates, of the gods of the Amorites in whose land you are living. But I and my family will worship the Lord. ሁለተኛው መልእክቱ ላይ ሄድና እግዚአብሔርን በቤታችሁ አምልኩ። ትዳር ከተሰጠን ዋና ምክንያቱ አንዱ እግዚአብሔርን እንድናመልክ። እግዚአብሔርን የማምለኪያ መሰዊያ በቤታችን እንዲኖር እግዚአብሔር ይፈልጋል። አምልጣችኋል፣ ተርፋችኋል፣ እዚህ ደርሳችኋል፣ እዚህ ደርሰናል። እግዚአብሔር ከዚህ ጀምሮ ምን ይፈልጋል? በቤታችን እግዚአብሔር እንዲመለክ ይፈልጋል። ትዳር የተሰጠን አንዱና ዋናው የተመቸ ሕይወት እንድንኖርበት፣ ልጆች እንድናሳድግበት አይደለም። ዋናው እግዚአብሔርን ለማምለክ ነው። ስለዚህ እግዚአብሔርን አምልኩት። ይሄ ደግሞ ምናችሁ ነው? ምርጫ ነው። ምረጡ። በቅዱሳን ሕይወት ሁሌ ምርጫ አለ። በቤተሰብ ማምለክ ምርጫ ሊሆን ይችላል። ማኩረፍ፣ ቅድም ቤት እንዳለችው ምርጫ ሊሆን ይችላል። እግዚአብሔር ግን ምንድን ነው የሚለው? አምልኩት። ስለዚህ በቀን ውስጥ አንድ ሰው በቀን እንኳ ቢኮራረፍ በማታ በቁጣችሁ ላይ ፀሐይ አይግባ። ስለዚህ በትዳር ውስጥ መቼስ ተኮራርፋችሁ በእግዚአብሔር ፊት ስለማትቀርቡ ማለት ነው፣ ቢያንስ ማታ ስትገናኙ ኩርፊያ ምን ያለ ማለት ነው? በመስቀሉ ስር ተጣለ ማለት ነው። በቤተሰብ ውስጥ የእግዚአብሔር አንዱ ጥሪና ዋናው ብሌሲንግ እግዚአብሔርን ማምለክ ነው።
ወገኖቼ ታላቅ ጸጋ ከእግዚአብሔር ከምንቀበልባቸው መንገድ ውስጥ ዋናው አምልኮ ነው። ያ ግን ምርጫ ነው። መጽሐፍ ቅዱስ ላይ እጅግ ብዙ የአምልኮ ስፍራዎች ተደርድረዋል። የእግዚአብሔር ግሎሪ የታየባቸው አብዛኛዎቹ ቦታዎች የአምልኮ ቦታ ነው። ይህ ዝም ብሎ መዝሙር ምናምን እኮ አይደለም፣ አምልኮ ነው። ሁሉም በእውነትና በመንፈስ እግዚአብሔርን ካመለከ የእግዚአብሔር ክብር ነው የሚገለጠው። በቤቶቻችንም ይህን ጊታሩ ላይኖር ይችላል፣ ፒያኖ ላይኖር ይችላል። ግን አንደኛ ፍቅር ያመልከዋል፣ አንድ ላይ እንደ ቤተሰብ ስንቀርብ ማለት ነው። ሁለተኛ ትውልድ ያመልከዋል፣ አብረን ስለምናመልክ ማለት ነው። ሶስተኛ ይቅርታ አለ ማለት ነው። እና እግዚአብሔርን አምልኩት። ነቢዩ ኢሳይያስ ትልቁን የእግዚአብሔርን ግሎሪ ያየው በምን ሰዓት ነው? በአምልኮ ሰዓት ነው። ቅዱስ ቅዱስ እያሉ ያመልኩት ነበር ይላል። እግዚአብሔርን ማምለክ እስከ ዛሬ ካልጀመራችሁ በቤታችሁ እግዚአብሔርን አምልኩት። ቀንሶ ከሆነ እንደኔ ጺን እያልኳት ነበር። በዚህ ሳምንት አንዱ ብዙ ያወራኋት ይህንን ነገር ነበር። ወይ በቤታችን ዋናው አምልኮ መሆን አለበት። ዋናው አምልኳችን በቤታችን መሆን አለበት። እግዚአብሔርን በቤታችን የምንቀድስበት፣ ቸርነቱን የምናወራበት። በመጽሐፍ ቅዱስ ላይ ታላላቅ ተአምራት የታዩት በሙሉ የት ነው ካላችሁ፣ ሰው ጠግቦ በሚደግስበት ሰዓት አይደል፣ እግዚአብሔርን በሚያመልክበት ጊዜ። ጳውሎስና ሲላስ በመከራ ተገፍተው እስር ቤት ወረዱ። ግን ምን ማድረግ ጀመሩ ይላል? እግዚአብሔርን ማምለክ ጀመሩ። ጠላት የሚይዘው አንዱ ይሄንን ነው። ታውቃላችሁ አይደል? ኑሮስ በጣም ከተሳካም አምልኳችሁን ነው የሚይዘው፣ በጣም ደግሞ ከተጎዳም አምልኳችሁን ነው የሚይዘው። ብዙ አሳይመንት ይሰጣችኋል። ቲክቶኩ፣ ኢንስታግራሙ፣ ፌስቡኩ በጣም ብዙ ጊዜያችሁን ይወስድና አምልኮ ይቀራል። ግን የእግዚአብሔር ክብር በቤታችን የሚገለጠው፣ ትውልድ የሚነሳው፣ ፍቅር የሚመለሰው፣ አንድነት የሚጠነክረው በአምልኮ ውስጥ ነው። እናንተ ምረጡ አለ። እኔ ግን አለ ስለ እነዚህ ታሪክ ጥቂት ልንገራችሁ። ብዙ ጊዜ እናገራለሁ። ያው በእኔም ወይም የእግዚአብሔር መንፈስ ባሳሰበኝ እንጂ በማሚ ፈቃድ አይደለም። ቢያንስ ማሚንም ቢምላት ጥቂት ነገሮች አንዱ ይሄ ነው እና 12ኛ አልፌ ወደ ኮሌጅ ሲሄድ አባቷ መጽሐፍ ቅዱስ ሰጡኝ። ትንሽ መጽሐፍ ቅዱስ ነች። እኔ አማኝ አይደለሁም። ይዣት ሄድኩኝ። ብዙ ጊዜ ነግሬያቸው አውቃለሁ። እና ይዤ የሄድኩኝ ኮሌጅ አንብበዋል ብትሉ አላስታውስም ያነበብኩት፣ ግን ትራስ ስር አድርጌው አውቃለሁ። አንድ የተወሰኑ ጊዜ ስትጨነቅ ምናምን ለምናምን ለጋር የሚሸጥ መድኃኒት አይታቸዋል። ለቅጥቅጣት ለምናምን ተብሎ የሆነ መድኃኒት ይሸጣልና ሲያቃይ ምናምን እንዲያርግ ይባላል አይደል? እና እኔ የመጽሐፍ ቅዱስ እውቀቴ ነው። አሁን ልጆችን ማስተማር ያለብን ለዚህ ነው። ስለዚህ በጣም እንትን ካልኩ ትራስ ስር አድርጌው አውቃለሁ፣ ግን አንብቤው አልወጣሁም። ከኮሌጅ አልወጣሁም። ግን ያቺ መጽሐፍ ቅዱስ የእሷ ታናሽ ታውንጽ ያላት እችን የምታክል ቦርሳ ውስጥ ማለት ነው። ከዛ ግን ኮሌጅ ሲጨርስ ሌላ ስጦታ ሰጡኝ። ያኔም አማኝ አልነበርኩ። እግዚአብሔር እቺ ውድ ልጃቸው እንደማገባ ከሩቅ አይቶ ይሁን ይገርመኛል ማለትና ያ የሰጡኝ ደግሞ የማላቀው በእንጨት የተሰራ አሪፍ ጥቅስ ነው። እሱ ይሄ ነው፣ ኢያሱ 24:15 እኔና ቤቴ እግዚአብሔርን እናመልካለን የሚል ይገርመኛል። አሁን ሁለቱም ፕሪሺየስ ስጦታ ማለት ታስቦበት አይደለም፣ ግን እነሱ ቤት እንደሚመለክ እናውቃለን። ዜናውን እንደው ሁሌ ይመላት እንደውም በነሙዬ ያለው ጢሞቴዎስ 1:5 አይታችሁ እንደሆነ ከኢዮንቄ ጀምሮ ከትውልድ የሚመጣ ነገር ነው። ከእናትና ከአባት ሊወረስ ከሚገባው አንዱ ትልቅ ነገር አምልኮ። በአደባባይ አምልከ ነው በቤታችን ባናጋባው ግን በጣም የሚያሳዝን። ስለዚህ እነዚህ ቤት ቀንሰሻል ከመላት ምክንያት አንዱ 3 አምልኮ ፕሮግራም አለ በእነሱ ቤት ሁሉ። እኛ ጋር ታዲያ አንዴ ቢሆን በጣም ያንሳል። እስኪያስቡ እንደው ተሸራርፎ እኮ ወርዶ ነው። አንዳንድ ቤተሰቦች አሁን ጊዜያችን ስለማይመች በሳምንት አንዴ በረጅሙ እናመልካለን የሚሉ አሉ። በሳምንት አንዴ በረጅሙ ብላ እስኪ ቢፌ ያደርግና በሳምንት አንድ ጊዜ በደንብ ብላ እስኪ። ከዛ ህይወት እንዴት እንደሚሆን ታውቃለህ። እግዚአብሔር በቅዱሳን ቤት ማየት የሚፈልገው አንዱ ነገር የአምልኮ መሰዊያውን ማደስ። እግዚአብሔር መሰዊያችሁን ያድስ።
በተለይ ወንዶች ስሙኝ፣ የእናንተ ኃላፊነት ነው። ቅድም ለልጆቻችን እየተናገርኩ የነበረው የፓይለትና ኮፓይለቱ ይሄ ልጆችን በስጋ አብልተህ በስጋ አስተምረህ የፈለግከውን ነገር ብታረግ በጣም በኋላ አምልኮን ባትሰጣቸው፣ ቅዱሱን እግዚአብሔርን ባትሰጣቸው። ምኞቴን ከቤቷ በጣም የሚገርመኝ ነገር ይሄን ኳየር ታረፍዳለች። አብሻ ምኞቴ በፍጹም አታረፍድም። እኛ ስንመጣ ብዙ ጊዜ ለእነሱ ኳየር እኔ ካመጣኋት ቀድመን እንደርሳለን። ምኞትዬ ግን መኪና ውስጥ እና በቅርብ ተነጋገርን ከፊ ጋር። ምክንያቱም የሌሎቹንም ታሪክ አውቃለሁ፣ ቃቁዬንም እኛ ጋር ሲጀመር አውቃለሁ፣ ሁሉንም አውቃለሁ፣ ጌታ ያውቃል። እና ምኞትዬ አታረፍድም። ለምን ይመስላችኋል? አባቢ ሲሪየስ ቀልድ የለም። ለወንዶች ጉባኤ እንደው ብዙ ጊዜ ተናግሯል። 1 ደቂቃ ማርፈድ ማለት አለ በውትድርና ራስን ለጥይት መስጠት ነው። ምክንያቱም በዚህ ሰዓት ምሽግ ውስጥ ተገናኙ ከተባለ ምን ማለት ነው? ተኩስ መጀመር አለበት አለ። ከተተኮሰ በኋላ ሽው እያልክ ብትመጣ ለጠላት የተተኮሰው ይመታሃል። እና የአባቢን ሌጋሲ በምኞትዬ ላይ ማየት ትችላላችሁ ማለት በቤትህ። አሁን 3ኛው ክፍል ኢያሱ ላይ ስለ ሌጋሲ ነው። ብዙ አልይዛችሁም፣ ግን ሲቀጥል ምረጡ ካለ በኋላ በኢያሱ ዘመን ይላል እግዚአብሔር ተመለከ ይላል። አያችሁ፣ አንዳንዴ እንደ ሊደርሺፕ የቤታችሁም ይሁን የምናችሁም ሊደርሺፕ ስትሆኑ ዩ ሴት ዘ ስታንዳርድ። ዛሬ የተወሰኑ ልጆች ባፕቲዝምን ሳልቬሽን አርፍደው ነው የመጡት። እያንዳንዱ ተግሳጽ ተቀብለዋል። ያረፈዱ ደግሞ ጠይቃለሁ፣ እናንተ ናችሁ ቤተሰብ ነው እላለሁ። ሆነስትሊ ብዙ ጊዜ ይናገራሉ ልጆች፣ እሱ ነው ወይም እኔ ነኝ። ዛሬ ግን አንዶቹ ደግሞ ከሁሉም በጣም አርፍደው መጡ። ኦልሞስት ሊያልቅ ሲል እነሱ አልተቀመጡም። እንደ ቆሙ አልኳቸው፣ እንደ ቆሙ ነው የጨረሱት። ከዛ ስወጣ መጣሁና ማን ነው ምክንያቱ? እናንተ ናችሁ ወይስ እናትና አባት ናቸው አሉ። በአንድ ድምፅ ምን አሉ ይመስል? እኛ ነን አሉ። እንዴት ደስ እንዳለ! እኛ ነን። በጣም ጠንቃቃ ሹፌር ነች። ማታውቁ ካላችሁ በቀኝ በኩል የምትነዳ ካያችሁ እሷን ነው ብዙ ጊዜ ማለት ባስም ሲቆም አብራ ቆማ ምናምን ነው። እና ምን ያጣድፈናል ነው የምትለው። በህይወቷም እንዲህ ነች። ጠቅሞኛል እኔን በጣም እውነቴን፣ ምንም ውድድር የለም በቃ። እና ሄሩ ግን ታለቅሳለች ታውቃላችሁ። ለኳየር ልታረፍድ ነው እኔ ከሌለው በቃ ልታስረፍደን። ከዛ ሄሩን እንዳገኘዋት የመጀመሪያ ሪፖርት የምታቀርበው ማሚ ያስረፈደች ነው የምትለው። ሂዊን ውሰዷት፣ የዶክተር ጌታንና የመዱ ልጅ ታለቅሳለች ካረፈድ። ሌጋሲ ማለት ይሄ አያችሁ፣ በኢያሱ ዘመን ይላል። ከዛ በኋላ ይሄ ቀጠለ። ላንብብላችሁ ባካችሁ። በጌታ በኢየሱስ ስም ሌጋሲ የምታስቀጥሉ ሰዎች ያደርጋችሁ። ግን ደስ የሚለው ህዝቡ ምን ብሎ መለሱ ይላል? ሌላ አማልክትን ማምለክ ከኛ ይራቅ አሉ። ማምለክ ሲባል ሄደ መዘመር የለብህም ለሌላ ማለት ለእግዚአብሔር እንደሚገባ በማንኖርበት ጊዜ ሁሉ ማለት ነው። ፕራዮሪቲያችን እግዚአብሔር በማይሆንበት ጊዜ ሁሉ ማለት ነው። ስለዚህ እነሱ ግን አያይ እናመልካለን አሉ፣ እንመርጣለን። አቤት የማያባብል ሊደር ነው የምታዩት እዛ ላይ። ተው በራሳችሁ ትመሰክራላችኋል። መስክረናል አሉ፣ መሰከሩ። እና ቁጥር 21 ላይ ኢያሱንም እንዲህ አሉት፣ እንዲህ አይሁን፣ ነገር ግን እግዚአብሔር እናመልካለን አሉት። ልጆቻችሁን በዚህ ሲሪየስነስ ማሳደግ አለባችሁ። እግዚአብሔር ትርፍ አይደለም። የስንቶቻችሁ ልጆች በጣም ማቹርዬ እንደሆኑ ሳይኔ እግዚአብሔርን አመሰግናለሁ። ስለ ሜሬጅ ከተማሩ ደውለው የሚጠይቁኛሉ። እዚህም ወደ ዳር ይዞ እንዲህ ስትል ምን ማለት ነው? እንዲህ ስትል ምን ማለት ነው? እንዲህ ስትል በጣም ነው ጌታን ማመሰግን። ለዚህ ነው የመጨረሻው የዛሬ ትረስትም የ10 ዓመት ምናምን በኋላ ብዙ ሰርግ ነው የምትጠሩት። በጣም እርግጠኛ ሆኜ ነው የምነግራችሁ። ብዙ እኔ ከእያንዳንዳችሁ መጣላትም አልፈልገው ነገ ቤተሰብ ስለምንሆን ነው። አይታወቅም። እውነቴን ነው የምላችሁ። አሁንም ቤተሰብ ነን። እየቀለድኩ ነው ማለት። አንዷ ባለፈው የሆነ ነገር አደረገኝ፣ ማይሆን አለባበስና 13 ዓመቷ ሲሆን ይሄ አይለበስም ብያት ነበር። በቅርብም አንድ እህታይቼ ይሄ አይለበስም ብያት አለውና እንደዚህ ነው ማሳደግ የምንፈልገው። ዓለም እንደሚላቸው እያልን አይደለም።
ቢወዱኝ ምናምን ፕራዮሪቲ አይደለም። ቤተሰብ እንዲወዱህ አይደለም መጀመሪያ ልጆችን የምታሳድገው፣ እግዚአብሔርን እንዲወዱ ነው። እሱን ከወደዱ ይወዱሃል። አንተን ወደው ግን ከሱ ከተለዩ ለአንተም ጥሩ አይደለም። እና ለአንዷ ለዮሂ ሄዳ የቆየ ታሪክ ነው የምነግራችሁ። ዛሬ አባትሽ እኮ የድሬሲንግ ኮድ ሰጠኝ አለቻት። ታይት አድርጋ ስለመጣች ነው። ታይት ተደርጎ እዚህ አይወጣም። እቺ ልጅ አደገች፣ አሁን አድጋለች። በጣም ደስ የምትል ልጅ ነች። እና በቅርብ አንድ ጥፋት አጠፋች። እንደዚህ አልኳት፣ እንዴ ለልጆቻችን እንድርሻለን ብዬ ያሰብኩ እንዴት አድርጋለች? በሳቅ ልትሞት። ግን ከምሬም ነው ደግሞ እግዚአብሔር እንዲድራቸው በጣም ነው የምፈልገው። በጣም በነገራችን ላይ ብዙ ሰው ይጠይቀኛል። አሁን እንኳን በነበርኩበት አንድ ሁለት አገልጋዮች እንደው የሚያገባ ሰው ከእናንተ ቸርች አለ ብለው ይጠየቁኛሉ። በጣም የተከበሩ ሰዎች፣ 3 ልጅ አለን እንደዚህ ምናምንና የወደፊት አንዱ አገልግሎት ትረስት ሚ እስካሁን ብዙም ያልሰራሁበት በሲንግል ላይ ይሆናል። በሲንግል ነው እኔ ከጽዳት ጀምሮ በሲንግል ነው አገልግሎት የጀመርኩት። የመጀመሪያው ጽዳት ነው። በእግዚአብሔር ቤት እናገራለሁ ብዬ አስቤ አላቅም። ከዛ ግን ብዙዎቹን አሁን ማቃቸው ወገኖችን በሲንግል ነው ማቃቸው። ወደ ሲንግል አገልግሎት መመለስ አይቀር። በጣም የእግዚአብሔር ቤትና ሕዝብ እየተጎዳ ካለው ትልቁ ስፍራ የት ነው በሉኝ? ትዳር የለም። አሁን እዛ የሄድንበት የቤተሰብ ወርክሾፕ ነበረ እና በሙሉ መሪዎች ተገኝተው ነበር እና አንዳንዶቹ እዚህ መተን እናያቸዋለን ብለዋል። የሚጠይቁን ይህን ነው፣ ትዳር ምን እናድርግ? በአምልኮ ስፍራ ትዳር አስተምሯል። ንገሯቸው። አብዛኛዎቹ እኮ እናንተ እንዴት እንደተገናኛችሁ አያውቁ። ንገሯቸው እንዴት እንደተገናኛችሁ። ስትማረሩ ስትጨቃጨቁ ብቻ ደግሞ ከሰሙ በፍጹም ትዳርን አይፈልጉት። በአንቺ ምክንያት ምናምን ስትል ከሰማ ወንድየው እግዚአብሔር ሆይ ኡበርኢት እየበላው እኖራለሁ እንጂ ሊል ይችላል። እውነቴን ነው የምላችሁ። እና እንደዚህ ያሉ ኖ አናመልክም እግዚአብሔርን ብቻ እናመልካለን አሉት። ከዛ ምን አደረገ ይላል? ከህዝቡ ጋር ምን አደረገ? ቁጥር 25 ላይ ቃል ኪዳን አደረገ ይላል። ድንጋይ ወስዶ ተከለ። ቃል ኪዳን ነው። እግዚአብሔርን ማምለክ ቃል ኪዳን ነው። አንደኛው ነጥብ ምህረቱን አስታወሳቸው። ምህረቱን አስቡ። ሁለተኛው ነጥብ ግን እግዚአብሔርን አምልኩ በቤታችሁ። የአገር ውድቀት፣ የፖለቲካ ውድቀት፣ የመስሪያ ቤት ውድቀት፣ የቤተሰብ ውድቀት፣ ይሄኛ ውድቀት ነው። መሰሪያውም ቤት ውስጥ ነው። ቅድም ተክልዬ እንዳለው ማለት ነው። አይወላችሁ የግድ 10 ልጅ 5 ልጅ 4 ልጅ እግዚአብሔር የሰጠንን ያህል ወጣት የሆናችሁት አትገድቡት። ለነዋይ ገና ወይቱ ጎ ማንም እንዳይዝህ። እውነቴን ነው የምልህ፣ በእውነት ነው የምለው። ጌታ እንደውም ያለመልማቸው። እኔ አሁን የወለደ ሰው ሲያረጅ ምናምን ነው የሚመስላቸው አይደል? እንደውም ይለመልማሉ። በመውለድ ትድናለች እንደተባለው የመዳን ነው እንደውም የሚሆነው። እውነቴን ነው የምለው። ግን አንዱ አለ ነው አለ አንድ ልጅ ካሳደግ ለእግዚአብሔር አገርን አድነሃል እኮ ማለት ነው። አንድ የእሴይን ልጅ ዳዊትን አገኘሁት አለ። እሴይ ብዙ ህይወት ታሪክ ያለው ነው። ግን አንድ ነገር ተገኘለት፣ ዳዊትን አሳደገ። ዋናው ሮል ደግሞ የተጫወተችው የዳዊት እናት ነች። ስለዚህ ቃል ኪዳን አደረገ። ሶስተኛው እችን በቁማችሁ ተናግሬ ጨርሳለሁ። በጣም ይቅርታ፣ ተነሱ ባካችሁ። ማጠቃለያውን ዘልዬ ቁጥር 31 አነብላችኋለሁ። ብዙ ብሏችኋል። ባካችሁ እስኪ እንደ ቤተሰብ እንደውም አደራ ልስጣችሁ። እስኪ እንደ ቤተሰብ ኢያሱን ምዕራፍ አጥኑት። እስኪ ከአንድ ጀምሮ would you please 15 ሚኒት ከቤተሰባችሁ ጋር ከልጆቻችሁ ጋር ከኢያሱ 1 ጀምሩና አጥኑት። ዲቮሽን የቤታችሁ ይሆንላችሁ እና ሲያጠቃልለው እሱን አንብቤ ይጨርሳለሁ። 31 ኢያሱን ባለበት ዘመን ሁሉ እግዚአብሔር ሌገሴቹን ይሄ ያደርገው። እግዚአብሔር ማንም ሰው በሀብቱ በጣም ሌገሴ ነው ብሎ ሰምቼ አላቅም። ታውቃላችሁ? ማንም ፕሬዚዳንቶች ምናምን እንደ ቆዘቡ ነው የሚሄዱት። ሌገሲ መሆን የሚችለው ከሁሉ ነገር በላይ ትውልድ ነው። እግዚአብሔርን ተጣብቆ ልጆቹን አጣብቆ መሄድ ማለት እንዲህ ይላል። ኢያሱም ባለበት ዘመን ሁሉ ከኢያሱም በኋላ በነበሩት ለእስራኤልም ያደረገውን የእግዚአብሔርን ሥራ ሁሉ ባወቁት በሽማግሌዎቹ ዘመን ሁሉ
እግዚአብሔርን እስራኤል እግዚአብሔርን ምን አደረጉ? አመል ይሄ የተናገረው የሰበሰበው ጄኔሬሽን በሙሉ በእስራኤል እኮ ብዙ እግዚአብሔርን የካዱ ያስቆጣሉ። በዚህ ሰውና በዛ በነበሩት ትውልዶች ሁሉ ግን ምን አሉ ይላል? እግዚአብሔርን አመለኩ ይላል። ሌጋሲያችሁ ምንድን ነው? አንድ ቀን ሁላችንም እንሄዳለን። ምንም ጥርጥር እኮ የለውም አይደል? ይሄ መጽሐፍ ሲጀመር ባሪያዬ ሙሴ ሞቷልና ብሎ ነው የሚጀምረው። ራሱ አንድ ምዕራፍ ተዘግቶ አንድ ምዕራፍ ተጀመረ ብሎ ነው። ሁለተኛው ምዕራፍ ደግሞ መጽሐፉን ስትጨርሱት 110 ዓመት ሆነው እሱም ምን አለ? ወደ አባቶቹ አንቀላፋ። እኛም እናንቀላፋለን። ቁጥሩን አናቀውም። እንደ አባቢ 110 ይሆን እንደ አናቀውም። ግን በዚህ ዘመን ሁሉ በቃ በሶል ዘመን ሁሉ በዳኒ በሐሱ በክብር ዘመን ሁሉ እግዚአብሔርን አመለኩ። ከሄዳችሁ በኋላ የሚቀር መታሰቢያችሁ ይሄ ነው። ብር ብታጠራቅሙላቸው በመንፈስ ያላደጉ ከሆኑ ብሩን ይፈጁታል እንጂ አይጠቀሙበትም። እግዚአብሔርን ከሰጣችኋቸው ግን አብርሃም አያችሁ ብዙ ሀብት አፍርቷል። መጨረሻ ላይ ግን ለልጆቹ አወረሰ የሚል የለም። ይገርመኛል። ለዚህ ነው ያዕቆብ ይስሐቅ እየቆፈረ ሲደክም ይኖረው የራሱን ደግሞ አገኘ። እሱም ለእንትናማ አወረሰው እኮ የሚል የለም። ብቻውን ነው የወጣው። እሱስ ምን አደረገ? ከላባ ጋር ሲታገል እሱ መጨረሻ ላይ ምን ሆነ? ባለጠጋ ሆነ። አብርሃም ለይስሐቅ ያወረሰው የሚናገረው የለም። ሕይወቱንም ስታዩ አይመስልም። ይስሐቅም ለያዕቆብ ግን ምን አውርሰዋቸዋል? አምላካቸውን አውርሰዋቸዋል። እግዚአብሔርን አውርሰዋቸዋል። ለዚህ ነው እግዚአብሔር በተገለጠበት ጊዜ ሁሉ የአብርሃም የይስሐቅ ያዕቆብ አምላክ። ወደ ሙሴ ሲመጣ ምንድን ያለው? እኔ የአብርሃም የይስሐቅ ያዕቆብ አምላክ ነኝ፣ ለአባቶቻችሁ የተናገርኩትን የምፈጽምበት ጊዜ ደርሷልና ተነሱ አለ። ልጆቻችንን ማውረስ የሚገባን ትልቁ ነገራችን እግዚአብሔርን፣ የሌለንን እግዚአብሔርን ደግሞ ማውረስ አይቻልም። ደቀ መዝሙር ሳንሆን ደቀ መዝሙር ማድረግ አይቻልም። ለዚህ ነው ዓለም የተበላሸችው። ቤተ ክርስቲያን የምትሸጠው ለዚህ ነው። ተተኪ ትውልድ ስለሌለ። ተተኪ ትውልድ ደግሞ የለም ማለት በቤት ውስጥ አምልኮ የለም ማለት ነው። በቤትህ ቤተ መቅደስ፣ ቤትህ ቤተ ክርስቲያን ከሆነ ትውልድ አለ ማለት ነው። ወገኖቼ በመጨረሻው ዘመን ቤት ከሚሸጡት ይጠብቃችሁ። ቤት አውርሳችሁ ትርፍ መሆን ነው ያለበት። ነገርኳችሁ። የላይኛው አሚጎች አልቻሉም። በቃ አሁን ሊወጡ ነው እነዚህን የመሰሉ ሰዎች። ወገኖቼ ትውልድስ ቢነሳ እየገዙ ነው መሄድ ያለባቸው። እግዚአብሔር ሕያው አምላክ ነው። በእናንተ ይህን ማድረግ ይፈልጋል።